እስኪ ከአዲስ አበባ ወጣና ሸዋ ሄደ። ሸዋ በገባ በአምስተኛው ወይ በስድስተኛው ወሩ በይፋውርቹ ማላውቀውን ነገር ነው የምነግራችሁ። ልብ ብላችሁ ስሙ። መቼም ሆድ ማይችል የለም። ሆድ ከሀገር ብቻ ሳይሆን ከሰማይ የሚሰጥ ሸዋ 5 ወር 6 ወር ከወንድሞቻችን ከነመከታው ጋር ይመስለኛል ቆየ። እስር ቤቱን ያገኘው ብዙ ነገር አወጣና ወረደ። በጣም ትልቅ ክብር ነው ያለኝ ለሱ እንደ ታላቅ ወንድም። ወደ ጎጃም መጣህ። ህዝባዊ ኃይሉን እኔም እስር ቤት ገባሁ። ወንድሞቼ በየቦታው እየባተሉ ነው። እነሱን ብታግዛቸው ምን ይመስላል አለ። በደስታ አግዛለሁ። አንድ በፍጹም ማረሳት ደጋግሜ ያን የሚያልኳት ደጋግሜ ማስምሬ ያልኳት ቃል መሰለቻችሁ። አንድ ነገር ልብ በል። ጎጃም ውስጥ እንሰራው በህዝባዊ ኃይሉ ውስጥ ሆነ እንዳንድ ህዝባዊ ኃይል አባል ነው እንዴ። ታዲያ ዘሜ እናንተ መሪዎች እያላችሁ ሌላ ምን ይፈጠራል ብለን በጣም ጥሩ። መቼም አንተ ቅዱስ ሰው ነህ አናበል። ወንድሞችን አግዝ። ጎጃም መጣ። እስር ቤት ምርጥ ምላቸው እንደው ለአስራ ስላክለት ወጥልኝ እኮ ምሳሳለት ጭምር ነው መሳሳላቸው ልጆች ጭምር ሄዱ ጠብቁት። ወንድማችን መጥቷል ያግዘን። አንተ ኮማንዶ ከሌ፣ አንተ ወታደር ከሌ፣ እስክንድር እዚህ ቦታ አለላችሁ። አደራችሁ ትልቅ አደራ ነው። እሱን ጠብቁ። ቦታዎችን እየመረጥን ነው። ኃይል እናሰባስባለን። ከእስክንድር ዙሪያ ሆናችሁ ያኔ የታጠቀ ኃይል ወሽፍጠሩ በፍጥነት 40 50 60 እያለ እስከ 90 ምናምን ልጅ በሱ ዙሪያ ተሰበሰበ። ራሴ ሄዱ እያልኩ እኔ ከዘመር ጥየቃ መልስ ሁሌ ትምህርት ቤት አለ እስር ቤት ውስጥ ስብሰባ ላይ ነኝ ከእስክንድር ጋር። አሁን ከጠራውላችሁ ሰዎች ጋር የአማራ ህዝባዊ ኃይል እንደሌሎች ወንድሞቻችን ተወክሎ ተሳትፎ የመሰረተው የአማራ ፋኖ አንድነት ምክር ቤት የሚባል ነበረ። ያ ምክር ቤት ባይት ሰልፍ ድርጅት ላይ ሆን ስለሚችል ወይም ባይሆን ስለሚሻል ምን ድርጅት እንውለድ? አንድ ህዝቡን የሚያታግል አማራው ይሆን ድርጅት መውለድ አለብን። እንመካከራለን በየቀኑ ስትራቴጂክ ሰነዶች ሁሉ እየደረሱኝ ከምክር ቤቱ እኔም ማነብ ነበር። እውነት ለመነጋገር በጣም ጥሩ ውይይት ጀምረን እየቀጠልን እያለን ከለታት ባልክ 2 ሰዓት ወይ 3 ሰዓት አካባቢ መረጃ ቴሌቪዥን ያለው እስር ቤት ውስጥ አራቱን ነው የምንኖረው እና ያለን ራት በልተን መረጃ ቴሌቪዥን ስከፍት የስኬም ፎቶ አየሁት ስክሪኑ ላይ። እስኪ ጀብድ ፈጸመ ይሆን ብዬ የላኩለት ልጆች ስላሉ እያሾፍኩ አይደለም። ሳይ የአዲስ ምንድነው የአማራ ህዝባዊ ግንባር መግለጫ ይላል። ድንጋጤና ንዴት ሲጨመር ደም ነው ባፍንጫ የሚመጣ እንጂ አልቦኝ ያቅም አለበይ ታምናላችሁ። አንደኛው አብሮኝ የታሰረ እኮ አይዘም አንበሳ እኮ ነህ እዚህም ሆነ ድርጅት መሰረት ብሎ ሊያቅፈኝ ተዘጋጅቷል። አንበሳቴ እናንተ ናችሁ አይደል ዝም ያሉኝ? ምን ልመልስ ደነገጡ። ስረጋጋ አይደለሁም አላቅም አልኳቸው። ደነገጡ። እንዴ እስኪኛ ጋር እየታገለ ነው አላልከንም እንዴ? ደግሞ ጓደኛ አርጃቸው ሚስጥሩን ተናግሬያለሁ እኮ እና እየታገለ ነበርና የምንድን ነው እኔ እንጃ። ደንግጠን አደርን። እኔም ስሜቴን እንደሞት አርጌዋት ውጭው ከሆነ በማግስቱ ጀምሮ በተለይ ውጭ ያሉትና ወንድሞቻችን የሚልኳቸው ሰዎች መጉረፍ ጀመሩ ወደ እስር ቤቱ። ታውቃለህ ምን ትላላችሁ? ምሎ የነበረው ልንገራችሁ። ማወቅ አላቅም። እኔም እንደናንተ ነው በቴሌቪዥን ያየሁት ብዬ ሲጀምር ገና መደንገጥ ይጀምራል ሰው። እንዴት እሱን እንዴትነት ክርስቶስ ብቻ ነው የሚያውቀው። እኔም ማውቀው እኛ ጋር ሊታገል መጣ። እኔም ልጆችን ላኩለት እርሾ እየፈጠርን እንደሆነ ነው። ይሄማ ክህደት ነው። ይሄማ ከኋላ ምናምን ወግቷል ምናምን ነው። ቆዩ ተረጋጉ። አሁን የሆነ ሜስ ውስጥ ገብተናል። ቃል በቃል ነው ማለት ነበር። የሆነ ጭቃ ውስጥ ተዘብዝፈናል። ግን በዚህ መልኩ ተካድን በማለት አይደለም የሚታከመው። ታዲያ ምንድነው የምታከመው ይሉኛል። ያናደርኳችሁ ቆዩ። አሁን ከሸዋ ወንድሞቻችን ጋር ከወሎ ከጎንደር ወንድሞቻችን ጋር ተመካከረን አንድ አማራዊ ድርጅት ማዋለድ አለብን ብዬ ስለማምን በዛ ፕሮጀክት ውስጥ ደግሞ እስክንድርም አሁን መሰረት ነው የሚሉት ድርጅትም እንዲሳተፍም ስለምናስገድድ በዛ ይታከማል። አንንጫጭ የጠላት መሳቂያ ነው ምን ሆነው ይመጣል። ተመሳሳይ ምላሽ መልሳለሁ። አላውቅም ግን እንዲህ አታድርጉ።
ሲመሰረት አላቅም ግን ተካርኩ በማለት አይደለም እናከመው በመሌላ መልኩ ነው እናከመው እያሉ ረመጤን በውስጥ ያዝዬ ውጭ ለመሄድ ስንሞክር በመሃል ተፈታሁ። ኤኒዌይ እዛው እስር ቤት እያለሁ ልመልሳችሁ። እግዚአብሔር ወደ እስር ቤት አይወሰዳችሁን። ልክ የግንባሩ መግለጫ በተሰጠ በአራተኛ ቀን ደወልሁለት። እስኪ ምንድነው የምሰማው? አንደኛ ነገር ሚዲያ ላይ ነው ወይንስ መስማት ያለብኝ እንደሌላው ሰው የነበረው የፕሮጀክታችን? ሁለተኛ ያለህበትን ቦታ ጠላት ያውቃል። ለራስህ ሳታስብም ወይ ለምንድነው ያላማከርከኝ? እጅግ በጣም ትልቅ ይቅርታ አድርግልኝ አለቃን ያለኝ ቃል በቃል እሱም አይክድም። ዛሬ ብትጠይቁት ይቅርታ መንገር ነበረብኝ ምናምን አለ። ተፈታሁ። ማውራቱ ቀጠለ። ህዝባዊ ግንባሩ እኮ አንተ እንደዚህ በፍጥነት መፈታት እንደምችል ብናቅ ኑሮ አይመሰረትም ነበር አለኝ። እና ህዝባዊ ኃይሉን ይዞ መታገል አይቻልም ወይ? ህዝባዊ ኃይል ብንለው አንተ እስር ቤት ስላለህ አንተ ላይ መከራ ይጠብቃን ብለን ነው። ይሄ ነገር እንዴት ነው? ኤኒዌይ ውይይቱ ቀጠለ። በዚህም በዛም ያሉ ወንድሞችን ስለሚያከብሩኝ ውጭም ያሉ አገር ውስጥም ያሉ ትግሉን በግንባር ቀደምነት በማስተባበር የሚታወቁ ዋና ዋና የምትሏቸው እናንተ የምታውቋቸውና በጋራ የምናውቃቸውን ማታውቋቸውንም ጭምር አደራ በመጫጫው አይደለም ይሄን ነገር የምናከመው። አንድ አማራዊ ቤት እናዋልድ። የዛ ፕሮጀክት አካል የሆኑ አሉ እነ እስክንድርም ሁላችንም ህዝባችንም ሳናሳዝን ጠላትም ሳይስቅ መውሰድ እንችላለን ሚል ታላላቆችን ጭምር መቆጣት የምችላቸውና የነመርኳቸውን የተቆጣው ትልልቆችን ጋሸ እያሉ እህት ዓለም ወንድም ዓለም እያሉ ሞከሩ። በነገራችሁ ላይ ህዝባዊ ሰራዊት የሚባል ፕሮጀክት ውስጥ ነው ድምጼን የሰማችሁት አይደለ? ከዛ በፊት እናንተም ህዝቡ የማያውቀው 5 ፕሮጀክት አለ። ምናልባት እንዳነሳችሁም ሰምቻለሁ። ወደዚህ የሚመላለስ ህዝባዊ ኃይሉን የፈጠርነው እንዳልኋችሁ ነው ቅድም ለመላ አማራውያን መታገያ እንዲሆን ነው። ያ አላማ ስላለን የሥራ አስፈጻሚ ስብሰባ እንኳን እንደ ህዝባዊ ኃይል ስንቀመጥ ሁሌ ሁለተኛ አጀንዳችን ሌላው ሥራ አስፈጻሚ አባል ሁሉ በተለይ እኔና አስረስን ማስረሻ የሚጠይቁን የነበረው ከሌሎች ወንድሞቻችን ጋር ተባብረው የመስራቱን ጉዳይ ምን አደረሳችሁት ነው የሚል። አላማችን ነው ትግሉ የምር አማራዊ ቁመና አንድ ቁመና መያዝ አለበት። ለምን ያን ባደረግ ማግስት የድላችን ጭራ ስለምናሸንፍ ያን ስለምን ይሄ ድርጅታዊ ዓላማ ሲደመር ፐርሰናሊ ካለኝ ጉጉት አኳያ እና አስረስም እንኳን አያውቁም እኮ ነው የምላችሁ። 5 ቡድን ውስጥ ገብቼ ተሳትፌያለሁ። የአማራን ትግል ወደ አንድ ለማምጣት በየተደገሰበት የመገኘትና በየተዘፈነበት እንቅጥቅጥ የመምጣት ሱስ ኖሮኝ አይደለም። የአማራ ትግል አንድ እንዲሆን ስለምፈልግ ሂዶ የሚያስቆመው በእኔ አናሊሲስ 2 ነገር ነው። አንድ የግለሰቦች ፍላጎት ኢጎ፣ ወልተው ልናገሩ ያሰቡት ነበር። የሚገርም የግለሰቦች ፍላጎት ያለሽ 2 የቡድን ፍላጎቶች አሉ። አንዳንዱ እኮ ተሰብስበው ሁሉ ሱፍ ለብሶ የጠቅላይ ሚኒስትርነት ልምምድ የሚያደርግ ነው የሚመስል። ምን አይነት በሽታ ነው? እንኳን እሱ እኔም እዚህ ተቀምጬ ያን ያክል በድፍረት አስቤ አላውቅም። እነዛን 5 የተሳተፉባቸውን ፕሮጀክቶች ያስቆማቸው ሌሎች ምክንያቶች ሊኖሩ ይችላሉ። እኔ እስከገባኝ ድረስ ግለሰባዊ ፍላጎት ሲደመር ቡድናዊ ፍላጎት ነው። ያኛውንም በኋላ የመጣውን ፕሮጀክት በተመሳሳይ አንድ አማራዊ ድርጅት እንዲፈጠር ትናንት እንመኝ ነበር፣ እየሞከርን የመጣን ዛሬም እንመኛለን። ሁሌም አንድ የምንሆንበትን መንገድ እንቆፍራለን፣ እናስባለን፣ እንሞክራለን። ነገም እናደርገው ነው የሚሆነው አንድ እስክንሆን ድረስ። ግን ጠላቶቻችን በሰሩልን ቀመር አይደለም አንድ የምናደርገው ያማራን ማን ነው እና የሆነ ቦታ ተቀምጦ በዚህ መልኩ እንትን በል የሚል በቅንነት እኮ ሞክረን አልቻልነው ጎበስ። ምንም ስም አምጣ። እኔ ደጋግሜ እናገር ነበር የአማራን ህዝብ አንድ የሚያደርግ ፕሮጀክት ከሆነ ለምን ዝንጀሮ ጽፎ ያመጣው? ይስማማናል።
ከኋላው ግን ሌላ ሞቲቭ እንዳይኖረው ሌላ ፍላጎት እንዳይኖረው ያዘለው የተሸከመው ነገር እንዳይኖር ነው። ሁለት ቀን አብረው በሶስተኛው ቀን አንድስ የሚያክል ፍላጎት ተሸክሞ ታገኘዋል። እዚህ ጋር ልትዳች ይቁ ወይ ድርኩ አይደለም። የሰው ህይወት እየተከፈለበት ያለ ትግል ነው እና ህዝባዊ ግንባሩ ስራ ላይ ነኝ ያለ አብዛኛው ኢትዮጵያዊ በተለይ እና ማን ነው አማራ በሩቅ የሚኖረው ህዝባዊ ኃይሉን ጨምሮ ሌሎች ወንድሞቻችን ድርጅት ጨምሮ የጎንደሩንም የሸዋውንም የወሎንም ጨምሮ ተሰብስበን የፈጠርነው ግንባር አድርጎ አይቶት ነበር መሰለኝ። ብዙ ሰው ደገፋቸው። ያን ሁሉ አልተቃወምም። ዝም ነው ዝም ያልነው። በመሃል የኔ ጥሩ ያልሆነ ባህሪ ያለኝ በተለይ ለኢትዮጵያ ፖለቲካ የማይሆን ባህሪ ያለ መሸከም ዝም ማለት ያ ባህሪ ወደ ድርጅቱ ተጋብቷል መሰለኝ። ተያይዘን ዝማል። በዛ መካከል ነው እንግዲህ አንዳንዶች ብቅ እያሉ የግንባር ሰዎች ነን የሚሉ ባከ ከተማ ውስጥ ነው ትግል የለም በለው እንደኛ ጫካ ይወጣል ይላል። በሶስተኛ ሳምንት እኮ ዘመቻዎች ተደረጉ። እኔና ስረስ ላይ በተለይ ህዝቡ ኃይሉ ላይ ዘመቻ ተደረገ። ህዝቡ ኃይል የሚባል የለም ግንባር ነው ያለው። ህዝቡ ኃይል የሚባል የለም ግንባር ነው ያለው። ዝም ብለን ቅድም እንዳልኩት በየቀኑ ቢያንስ አንድ እርምጃ ወደፊት ስለምንራመድ ስራችን ላይ አተኮርን። እኔ እስከማውቀው ድረስ በዛው ውስጥ ያለ ሰው ካለ ይቅርታ ጠይቃለሁ። ግንባር የሚለው ነገር አሁን የከሰመ ይመስለኛል። ራሱም እስኪ የሚለው እሱን ነው። ግንባር ከስሟል ነው።